እግዚአብሔር የሚታመኑትን ያውቃል ደግሞም ይታደጋቸዋል። በእግዚአብሔር የሚታመን እግዚአብሔር ተስፋ የሚያደርግ ምናልባት የተረሳ የተጣለ ሊመስለው ይችላል። ዮሴፍ ወንድሞቹ በጉድጓዱ ሲጥሉት ከዛ በኋላ ለእስማኤላውያን ሲሸጡት በጲጥፋራ ቤት ተሽጦ ሲገባ ከዛም ደግሞ እስር ቤት ሲጣል ከእስር ቤት እግዚአብሔር እንዴት እንደታደገው ከእስር ቤት ማውጥቶ በፈርዖን ቤት እንዴት እንደሾመው እናያለን። መሾም ብቻ አይደለም፣ ዮሴፍ ለእስራኤሎች ለ700,000 እስራኤሎች ከግብፅ ምድር መውጣት ምክንያት ነው የሆነው። ጲጥፋራ በሱ ምክንያት ተባርኳል ቤቱ፣ ፈርዖን ቤቱ ተባርኳል። አባቱና ወንድሞች እንኳን በረሃቡ ዘመን በዮሴፍ ምክንያት ተባርከዋል። እግዚአብሔርን የሚታመን ለእርሱ ብቻ ሳይሆን ለሌሎች ሁሉ በረከት ነው የሚሆነው። ነገር ግን የተገፋ የተጣለ የተረሳ የሚመስል ሁኔታዎች ይኖራሉ። ለምሳሌ መርዶክዮስን ስንመለከት መርዶክዮስ ብዙ ሽልማት ሊገባው የሚያስፈልግ የነበረ ሰው በሃማ ተገፍቶ ሃማ የእሱን ነገር ገልብጦ እሱ የበላይ ሆኖ ሃማ መርዶክዮስን ለማሰቀል 50 ክንድ መስቀያ አዘጋጅተው፣ ነገር ግን እግዚአብሔር ከመርዶክዮስ ጋር ስለነበረ መርዶክዮስን እግዚአብሔር ታድጎ ከዛ ከሞት አድኖ ከዛ በኋላ ንጉሥ ለሚወደው ምን ይደረግለታል ተብሎ እንደተባለ በፈረስ ላይ አስቀምጦ ለከተማው ሁሉ ንጉሥ የሚወደው ተብሎ እንዴት እንደተሞገሰ እናያለን። አስቴር 30 ቀን በንጉሥ ቤት መግባት በማይቻልበት ሰዓት አይሁዶችን ለመታደግ በእግዚአብሔር በመታመን ወደ ንጉሥ ቤት ገባች። እግዚአብሔርም ሞገስ ሆናት። ስለዚህ ለስንት ሺህ የሚሆኑ አይሁዳውያን ከሞት መዳን ምክንያት ሆናለች። ወገኖቼ እግዚአብሔር የሚታመን መቼም ቢሆን ወርቁ አይወድቅም። የተረሳ ሊመስለው ይችላል። ሰዎች በቃ እሱን ጥለው እነሱ ከፍ ያሉ ሊመስለው ይችላል። እግዚአብሔር ግን በጊዜውና በሰዓቱ ከፍ ያደርጋል። እግዚአብሔር ይመስገን። አሜን።